አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም እጅግ አስደናቂ በሆነ ታሪክ ተመልሰናል። ይህን ቪዲዮ እስከ መጨረሻው መከታተላችሁን እንዳትረሱ። ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ የሰብስክራይብ ምልክቱን መጫናችሁን እንዳትረሱ። ከረጅም ጊዜ በፊት አንድ ደሃ እንጨት ቆራጭ ከባለቤቱና ከሶስት ሴት ልጆቹ ጋር ራቅ ባለ ደን ውስጥ አንድ በተተወ የጎጆ ቤት ውስጥ ይኖሩ እንደነበረ ይነገራል። ከመንደሩ ርቆ ቢገኝም እንጨት ቆራጩ እዚያ ቤት ለመስራት የሚያስችል በቂ ገንዘብ ስለሌለው የተተወውን ጎጆ ለራሱና ለቤተሰቡ መኖሪያ አድርጎት ነበር። በየቀኑ ጠዋት ከጫካው የደረቁ ቅርንጫፎችን እየለቀመ ለነዋሪዎቹ በመሸጥ የሚያገኘውንና ለዕለቱ ብቻ የሚበቃውን ጥቂት ገንዘብ ይተዳደር ነበር። ያገኘውን ገቢ ለራሱ ለልጆቹና ለታጋሽ ባለቤቱ ምግብ ለመግዛት ያውለው ነበር። ስለዚህም እንጨት ቆራጩ ቤተሰቡን ለማስተዳደር በየቀኑ መስራት ነበረበት። አንድ ቀን ከባለቤቱና ከታዳጊ ሴት ልጆቹ ጋር እራት እየበላ ሳለ በሐዘኔታና በየዋህነት እየተመለከታቸው ለራሱ እንዲህ አለ። የዕለት ጉርሻችንን ለማግኘት በየቀኑ ጠንክሬ እሰራለሁ። ነገር ግን ብታመም ወይም መጥፎ ነገር ቢገጥመኝስ ባለቤቴንና ታዳጊ ልጆቼን ማን ያበላል? እንዴትስ ያለ እኔ ሊኖሩ ይችላሉ? እያለ ያስባል። ስለዚህ ጥንቃቄ ማድረግና የተወሰነ ገንዘብ ለማስቀመጥ ጥረቴን እጥፍ ማድረግ አለብኝ አለ። ሁኔታዎች ተቀየሩ። በሚቀጥለው ጠዋት እንጨት ቆራጩ ወደ ጫካው ሄዶ ከወትሮ በበለጠ ደረቅና ስብርባሪ ቅርንጫፎችን መልቀም ጀመረ። ይህም ለፍላጎቱ በቂ ሆኖ አልፎም ትርፍ እንደሚያገኝ ተስፋ አደረገ። ሆኖም የለቀመው የማገዶ መጠን ከዕለታዊ ምርቱ ጋር ተመሳሳይ መሆኑን ተገነዘበ። ምክንያቱም ጫካው ትንሽ ስለነበር የሚያገኘው ያንኑ ያህል ብቻ ነበር። እንጨት ቆራጩ በዚህ ተከፋና ያለበትን ሁኔታ እያሰበ ተከዘ። ማገዶ መልቀም የሚያስገኝለት ትርፍ አነስተኛ መሆኑንና ለባለቤቱና ለልጆቹ ምግብ ለመግዛት ብቻ እንደሚበቃ ተረዳ። ያን ቀን የለቀመውን ማገዶ ሸጦ ሌላ ስራ ለመፈለግ ወሰነ። በእርግጥም እንጨት ቆራጩ የለቀመውን ይዞ ወደ መንደሩ በመሄድ በዝቅተኛ ዋጋ ሸጠው። ከዚያም ለዛ አድካሚ ግን ዋጋ ለሌለው ልፋት የሚተካ ሌላ ስራ እንዲሰጡት በገበያው ውስጥ ያሉ ነጋዴዎችን መጠየቅ ጀመረ። ግን ምንም አላገኘም። በተሰበረ ልብ ወደ ቤቱ ተመለሰና በመጥፎ ዕድሉ እያዘነ ተቀመጠ። የቀረውን ነገር ማገዶ እየለቀመው መሸጥ ብቻ እንደሆነ እያሰበ በክፍሉ ግድግዳ ላይ የተሰቀለውንና ለስራው የሚጠቀምበትን መጥረቢያ ተመለከተ። እንጨት ቆራጩ ጫካውን ማጥፋት ማለት ብቸኛ የገቢ ምንጩት ማጣት እንደሆነ ስለሚያውቅ ከዚህ በፊት ዛፎቹን ለመቁረጥ መጥረቢያውን ተጠቅሞ አያውቅም ነበር። ነገር ግን ዛፍ እንዳይቆርጥ የከለከለው ያ ብቻ አልነበረም። በመንደሩ ነዋሪዎች ዘንድ ጫካውን የሚጠብቅና ዛፎቹን ለመቁረጥ ወይም ጫካውን ለመጉዳት የሚሞክርን ማንኛውንም ሰው የሚከላከልና የሚጋፈጥ አስፈሪ ጂኒ እንዳለ የሚነገሩ የቆዩ ወሬዎች ነበሩ። በዚህም ምክንያት ሁሉም ሰው ከጫካው ይርቅ ነበር። ከዛ እንጨት ቆራጭ በስተቀር ወደ ጫካው የሚጠጋ አልነበረም። እሱም ቢሆን የወደቁ የማገዶ እንጨቶችን ብቻ ነበር የሚለቅመው። እንጨት ቆራጩ ለረጅም ጊዜ አሰበና በዚህ ጊዜ መጥረቢያውን ተጠቅሞ ዛፍ ለመቁረጥ ወሰነ። በዚህም የሚሸጥ ብዙ ማገዶና ጥሩ ገንዘብ ለማግኘት አቀደ። ጠዋት ሲነጋ እንጨት ቆራጩ መጥረቢያውን ይዞ ወደ ጫካው አመራ። ዛፍ ለመቁረጥ መጥረቢያውን ሲያነሳ በድንገት ከጎኑ አንድ የተቆለለ የማገዶ እንጨት ተመለከተ። መጀመሪያ ላይ የሌላ እንጨት ቆራጭ መስሎት ነበር። ስለዚህ ባለቤቱን እዚህም እዚያም ፈለገ። ነገር ግን በጫካ ውስጥ ከራሱ በስተቀር ማንም አልነበረም። ተመልሶ በሚገርም ስሜት የታሰረውን ማገዶ ተመለከተ። ወደሱ ሲጠጋ ይህንን ማገዶ ውሰድ፣ ያንተ ነው የሚል ማስታወሻ አገኘ። እንጨት ቆራጩ ተገረመና ምን እየተፈጠረ እንደሆነ ሊረዳ አልቻለም። የማገዶውን ምንጭ ከየት እንደሆነና እንዴትስ እዚህ እንደደረሰ አሰበ። ግን ብዙም ሳይጨነቅ ጥቅሉን ወስዶ ወደ መንደሩ አመራ። ሲሸጠውም ለቤተሰቡ የሚሆን ምግብ ገዛ። በተፈጠረው ነገር ተደስቶ ወደ ጎጆ ተመለሰ። በሚቀጥለውም ቀን ያው ነገር ተደገመ። ጥቅል ማገዶ በዚያው ቦታ ላይ ተቀምጦ አገኘው። ከዚያን ቀን ጀምሮ እንጨት ቆራጩ በየቀኑ ወደ ጫካው ይሄድ ነበር። የታሰረውን ማገዶ ይወስዳል፣
ምንጩን ሳያውቅ ይሸጠው ነበር። በአላህ ስጦታም ምስጋና ቀረበ። ነገር ግን ጊዜ እያለፈ ሲሄድ ሴት ልጆቹ አደጉ፣ ወጪዎችም ጨመረ። የታሰረው ማገዶ ከእንግዲህ በቂ ስላልነበረ ብዙ ለማግኘት ሲል የተወሰኑ ዛፎችን ለመቁረጥ ወሰነ። ወደ ጫካው ሄዶ መጥረቢያውን ወደ አንድ ዛፍ ሲያነሳ እንጨት ቆራጩ ሆይ ልታደርገው ያሰብከውን አታደርግ የሚል ድምፅ ሰማ። እንጨት ቆራጩ ወደ ድምፁ አቅጣጫ ሲመለከት በአቅራቢያው የቆመ ጥቁር ቁራ ብቻ አየ። በሐሳቡ የሆነ ነገር እየመሰለው እንደሆነ አሰበ። እንደገና መጥረቢያውን ወደ ዛፍ ሲያነሳ ድንገት የሚያስፈራ ጅን አየ። እንጨት ቆራጩ ደንግጦ ለሕይወቱ በመፍራት መጥረቢያውን ጥሎ ወደ ኋላ ፈገፈገ። ጅኒውም እንዲህ አለው፣ ከጀመርክበት ጊዜ ጀምሮ ስከታተልህ ነበር። በዚህ ጫካ ውስጥ እንጨት መቁረጥ ከጀመርክበት ጊዜ አንስቶ የሶስት ወጣት ሴት ልጆች አባትና ብቸኛ አሳዳጊ መሆንህን አውቃለሁ። እንዲሁም አንተ የደረቀና የወደቀ እንጨት ብቻ እንደምትሰበስብና ጫካውን መቼም እንደማትጎዳ አውቃለሁ። አንድ ጊዜ ገንዘብ በጣም አስፈልገው ዛፍ ልትቆርጥ ስትል ስላየሁ ራስህንና ወጣት ሴት ልጆችን እንድታስተዳድር በየቀኑ የቤት ማገዶ እሰጥህ ጀመር። ነገር ግን በቂ ማገዶ እየሰጠሁህ ቢሆንም በዚህ ጊዜ ዛፎችን ለመቁረጥ እንደወሰንክ ካየሁ በኋላ ራሴን ልገጽልህ መጣሁ አለው። ምክንያቱም እኔ የዚህ ጫካ ጠባቂና ተከላካይ ነኝ። መጀመሪያ ላይ እንዳላስፈራ ቁራ ሆኜ ታየሁህ። ነገር ግን መልእክቴ አልገባህም ነበር። ስለዚህ ምንም አማራጭ አጥቼ ሰውን ለማስፈራት ባልወድም በእውነተኛ መልኬ ልታይ ተገደድኩ። አሁን የምጠይቅህ ነገር ቢሆን አንተ ጥሩና ደግ ሰው ስለሆንክ እርዳኝ፣ እንዲሁም ዛፎቹን እንዳትቆርጥ አስጠነቅቅሃለሁ። ምክንያቱም ያኔ ምን እንደማደርግ አታውቅምና አለው። ከዚያም ከዓይኑ ተሰወረ። እንጨት ቆራጩ ተመለሰ። በሆነው ነገር እየተገረመ ወደ ቤቱ ተመለሰ። ነገር ግን ጅኑን ስለፈራው በየቀኑ በሚሰጠው የማገዶ እሽግ ረክቶ መኖር ጀመረ። ትንሿ ልጁ እስከታመመችበት ቀን ድረስ ጉዳዮቹ በጥሩ ሁኔታ ይሄዱ ነበር። ወደ አንድ ጥበበኛ ዘንድ ወሰዳት። እሱም ሕፃኗ ከቀን ወደ ቀን እንቅስቃሴዋን የሚገድብ ብርቅዬ በሽታ እንዳለባት ደረሰበት። ምንም እንኳን ፈውስ ቢኖረውም በጣም ውድ ነበር። እንጨት ቆራጩ ልቡ ተሰበረ። ገንዘቡን ከየት እንደሚያመጣ አላወቀም ነበር። ከማገዶ ሽያጭ ያገኘው ገንዘብ ምንም እንዳልሆነ ተረዳ። በልጁ ሐዘን ተውጦ መድኃኒት መግዣ የሚሆን ገንዘብ ለማግኘት በቂ ዛፎችን ለመቁረጥ ወደ ጫካው ለመመለስ ወሰነ። ጫካው ደርሶ ዛፎችን ሊቆርጥ ሲል ጂኑ የነገረውን አስታወሰ። እንዲህ በሚያደርግ በማንኛውም ሰው ላይ እንደሚበቀል፣ ነገር ግን በተመሳሳይ ጊዜ የታመመች ልጁን አስቦ ተጨነቀ። ከዛፍ ስር ተቀምጦ በረዳት አልበነቱና በሀብት እጥረት እያለቀሰና እያዘነ ሳለ ድንገት ጂኑ እንደገና ከፊቱ ታየ። እንጨት ቆራጩ መጀመሪያ ላይ ደንግጦና ፈርቶ ነበር። ነገር ግን ድፍረቱን አሰባስቦ ለምን እንደመጣ ለማወቅ ለመጠየቅ ወሰነ። ጂኑ ምልክት ሰጠው። ጂኑም ቀደም ሲል በጫካ ውስጥ ወደማይገኝ አንድ የውሃ ጉድጓድ መራው። እንዲህም አለው፣ ይህ ጉድጓድ በአላህ ጸጋ ልጅህን ከበሽታዋ ሊፈውሳት ይችላል። ፊቷን በውሃ 7 ጊዜ ካጠብካት ከዚያም ይጠፋል። እንጨት ቆራጩ በጣም ተደስቶ ወደ ጎጆው ሮጠ። የታመመች ልጁን በጀርባው አዝሎ ወደ ጉድጓዱ አመራ። ባልዲውን አውርዶ ውሃ ቀዳ። ጂኒው እንዳዘዘውም የልጁን ፊት 7 ጊዜ አጠበ። ከዚያም ወደ ቤቱ ተሸክሞ ወስዶ አልጋዋ ላይ አስተኝቷት ጥቂት ሰዓት እንዳለፉ ልጁ ከአልጋዋ ተነስታ በሰላም ቆመች። ሁን ሲል በሚሆነው አላህ ፈቃድ ሙሉ በሙሉ ተፈወሰች። እንጨት ቆራጩ በልጁ ማገገም በጣም ተደስቶ አላህን አመሰገነ። እህቶቿም ትንሿ እህታቸው ወደ ቀድሞ ጥንካሬዋ በመመለሷና ከፊቷ በማይጠፋው ፈገግታ ተደስተው ነበር። ከዚህም እንጨት ቆራጩ ጂኑን ለማመስገን ወደ ጫካው ተመለሰ። ነገር ግን እሱ ሄዶ ነበር። ስለዚህ እንደተለመደው የማገዶ ጥቅሉን ይዞ ወደ መንደሩ አመራ። እዚያም ሸጦ ገንዘቡን ሰበሰበ። ወደ ጎጆው እየተመለሰ ሳለ ጥበበኛው ሰው ከእንጨት ቆራጩ ጋር ተገናኝቶ ስለ ልጁ ሁኔታ ጠየቀው። እንጨት ቆራጩ ስለ ጂኑና ስለ ጉድጓዱ ውሃ የፈወሳትን ታሪክ ነገረው።
ጥበበኛው ሰው የእንጨት ቆራጩን ታሪክ አላመንም ነበር። ነገር ግን ምናልባት እውነት ሊሆን እንደሚችልና ሰዎች ከውሃው ሊጠቀሙ እንደሚችሉ አሰበ። ስለዚህ ጥበበኛው ሰዎችን ከውሃው ተጠቃሚ እንዲሆኑ ስለዚህ ጥበበኛው ሰው አንድ ባልዲ አምጥቶ ለእንጨት ቆራጩ ሰጠው። ጥቂት የውሃ ጉድጓድ እንዲያመጣለት ጠየቀው። ወላጆቻቸው ለሕክምና አቅም የሌላቸውን የታመሙ ሕፃናት ለማከም እንዲጠቀምበት እንጨት ቆራጩ ተስማምቶ ጥያቄውን ፈጸመ። ጥበበኛው ሰው የታመመውን ሕፃን ፊቱን በጉድጓዱ ውሃ ሲያጥበው ሕፃኑ ተነስቶ ምንም እንዳልተፈጠረ ሁሉ መሮጥና መጫወት ጀመረ። ጥበበኛው ሰው እጅግ ተገረመና እንጨት ቆራጩ አብሮት እንዲሰራ ጠየቀው። በየቀኑ አንድ ባልዲ የውሃ ጉድጓድ እንዲያመጣለትም ጠየቀው። እንጨት ቆራጩ በጥበበኛው ሰው ግፊት ተስማማ። ነገር ግን ድሆችንና ችግረኞችን በጉድጓዱ ውሃ በሚያክምበት ጊዜ ክፍያ እንዳይጠይቃቸው ቅድመ ሁኔታ አስቀመጠ። ምክንያቱም የታካሚ ቤተሰቦች ሕክምና ለማግኘት የሚሸከሙትን ሸክም ያውቅ ነበር፣ በተለይም ድሆች ከሆኑ። እሱ ራሱ እንደዚሁ ያሉ ሁኔታዎችን ከዚህ በፊት ስላጋጠሙት ጂኒው ለእሱ እንዳደረገለት ሁሉ ለችግረኞች የእርዳታ እጅ የመዘርጋትን ዋጋ በሚገባ ያውቅ ነበር። እንጨት ቆራጩ የማንገዶ እንጨት እጥረት ስለነበረበት የውሃ ባልዲውንና የእንጨት ጥቅሉን በአንድ ላይ ተሸክሞ መሄድ ይችል ነበር። ሁለቱንም እንጨቱንና ውሃውን ተሸክሞ እስኪዝል ድረስ በዚህ መንገድ ቀጠለ። ስለዚህ የጉድጓዱን ቦታ እንዲያሳየውና በሱ ፋንታ ውሃውን እንዲያመጣ ጥበበኛውን ሰው አንድ ልጅ እንዲልክለት ጠየቀ። ልጁም በጥበበኛው ሰው ፋንታ ውሃውን ማምጣት ጀመረ። ልጁ የጉድጓዱ ውሃ በሽተኞችን የመፈወስ ችሎታ እንዳለው ባወቀ ጊዜ ስግብግብነት ያዘው እና 2 ባልዲዎችን ይዞ ለመሄድ ወሰነ። አንዱን ለጥበበኛው ሰው፣ ሌላውን ደግሞ ለራሱ ትርፍ ለመሸጥ። ጥበበኛው ሰው ወይም እንጨት ቆራጩ ሳያውቁ ከዚህ ቅጽበት ጀምሮ ልጁ የሰዎችን የሕክምና ፍላጎት መበዝበዝ ጀመረ። እናም የጉድጓዱን ውሃ ለድሆችና ለችግረኞች እጅግ ውድ በሆነ ዋጋ ይሸጥ ነበር። ነገር ግን ይህ ብዙም አልቆየም። ምክንያቱም ልጁ ጉድጓዱ ያለምንም ምልክት መጥፋቱን በማየቱ ተገረመ። ልክ ከቶ እንደነበረው ሁሉ ጠፋ። ልጁም በፍጥነት ተመልሶ ለጥበበኛው ሰው የሆነውን ነገር ነገረው። ጥበበኛው ሰው ወደ እንጨት ቆራጩ ሄዶ ጉድጓዱ ለምን እንደጠፋ ጠየቀው። እንጨት ቆራጩም ምክንያቱን እንደማያውቅ መለሰለት። ነገር ግን ወደ ጫካው ሄዶ ጂኒውን እንደሚጠይቅ ተናገረ። ጠዋት ላይ እንጨት ቆራጩ ወደ ጫካው ሄዶ ጂኒውን እስኪመጣ ጠበቀው። ነገር ግን ጂኒው አልመጣም። ስለዚህ ወደ ጎጆ ተመለሰ። በሚቀጥለው ቀን እንጨት ቆራጩ እንደገና ወደ ጫካው ሄዶ ጂኒውን እስኪመጣ ጠበቀው። ነገር ግን አልመጣም። እንጨት ቆራጩ በዚህ ሁኔታ ለሳምንት ያህል ወደ ጫካው መሄዱን ቀጠለ። ጂኒው እስኪመጣ ይጠብቅ ነበር። ነገር ግን ምንም አልተሳካም። ወደ ጥበበኛው ሰው ተመልሶ የሆነውን ነገረው። ሰዎች ስለ እንጨት ቆራጩ ሊፈወሱ የማይችሉ የተባሉ በሽታዎችን የመፈወስ ችሎታ ሰምተው ነበር። እናም ከየአቅጣጫው ወደሱ መምጣት ጀመሩ። እንጨት ቆራጩ ግራ ተጋብቶ ነበርና ምን እንደሚላቸው አያውቅም ነበር። ስለዚህ ወደ ጫካው ሄዶ በከፍተኛ ድምፅ እንዲህ ሲል ተጣራ። አንተ ጂኒ፣ ልትሰማኝ ከቻልክ እንድትመልስልኝ በአላህ ስም እለምንሃለሁ። እናም ፍላጎት ከሌለ እኔን ለማግኘት ይህንን ለአላህ ስም ብለህና በአላህ ላይ ተስፋቸውን በእኛ ላይ ለጣሉ እነዚያ በሽተኞች ችግረኞች ሕፃን ስትል አድርገው። እንጨት ቆራጩ ንግግሩን ከጨረሰ በኋላ ጂኒው በድንገት በፊቱ ተገለጠና እንዲህ አለ። ደጉ እንጨት ቆራጭ ሆይ፣ ለሐኪሙ የጉድጓድ ውሃ ስለሰጠህ ክፍያ ለመቀበል እምቢ እንዳልክ አውቃለሁ። እንዲሁም ሐኪሙ በበሽተኞች ላይ የሕክምና ወጪ ሸክም እንዳልጫነባቸውምና ከውሃው ትርፍ ለማግኘት እንዳልፈለገ አውቃለሁ። ስለዚህ ጉድጓዱን ካንተ ላይ ተውኩትና ካንተ አልደበቅኩትም ነበር። ነገር ግን ተረዳው። ከጉድጓዱ ውሃ እንዲቀዳ የላከው ልጅ በድሆች ኪሳራ ትርፍ ለማግኘት እንደፈለገ እናም ነገር ግን ነገሩ በሽተኞችንና በችግረኞች ኪሳራ ወደ ንግድ ተቀየረ።
ስለዚህ ጣልቃ ለመግባትና ጉድጓዱን ለመደበቅ ወሰንኩ አለው። እንጨት ቆራጩም እንዲህ አለ፣ አሁን ጉድጓዱን ከእኛ የደበክበትን ምክንያት ተረዳሁ። ነገር ግን ይቅር እንድትለንና ይህንን እንድታልፍልን እጠይቅሃለሁ። ይህ ስህተት ጂኒው ለጥቂት ጊዜ እንዲቆም አደረገው። ከዚያም እንዲህ አለ፣ ጉድጓዱን እመልስልሃለሁ፣ ነገር ግን በዚህ ጊዜ ካንተ በስተቀር ማንም ከሱ ውሃ መቅዳት አይችልም። ሌላ ማንኛውም ሰው ቢሞክር ምንም ውሃ ጉድጓድ በውስጡ አያገኝም። እንጨት ቆራጩ ሲመለስ ነገር ግን የማገዶ እንጨት ለማጓጓዝና ለመሸጥ እንዲሁም ለሚስቱና ለልጆቹ ለማቅረብ ጊዜ አይኖረኝም። ጂኒው ሲመልስ ያኔ አንተና ጥበበኛው ሰው ለባለጸጎችና አቅም ላላቸው ሰዎች ለውሃና ለሕክምና ክፍያ ማስከፈል ትችላላችሁ አለው። እንጨት ቆራጩ በጂኒው ቃል ተደስቶ ከልቡ አመሰገነው። እሱም በፍጥነት ወደ መንደሩ ተመልሶ ለጥበበኛው ነገረው። ዜናው በመንደሩ ነዋሪዎችና በጎረቤት ከተሞችና መንደሮች መካከል ከተሰራጨ በኋላ ታካሚዎች ሳያቋርጡ ወደ መንደር ይጎርፉ ጀመር። ሕክምና ከሚፈልጉት መካከል ሀብታሞች፣ የተወሰኑ ሱልጣኖችና መኳንንቶች ይገኙበታል። እነሱም ለሕክምና ምትክ ብዙ ስጦታዎችን፣ በረከቶችን አበረከቱ። እንጨት ቆራጩና ጥበበኛው ሰው እጅግ በጣም ሀብታም ሆኑ። በዚህ ሂደት ምስኪኑ እንጨት ቆራጭ በመንደሩ ላይ ካሉ ባለጸጎች ሰዎች እንደሆነ አሮጌ ጎጆውን ትቶ በመንደሩ ውስጥ አዲስ ቤት ገዛ። አዲስ ባገኘው ሀብት ቢረካም እንጨት ቆራጩ ምንም እንኳን ባለጸጋ ቢሆንም ድሆችንና ችግረኞችን መቼም አልረሳም። እሱም በደስታ የተሞላ ቤት ውስጥ ይኖር ነበር። አላህ ባርኮትና ችሮታውን እስኪሰጠው ድረስ ሕይወትን በትዕግስት ከተቀበለችው ባለቤቱ ከቤተሰቡ ጋር በደስታ መኖር ጀመረ። የእርሱም በረከት፣ በጎነት፣ በመጨረሻም መልካም ማድረግና ታጋሽነት መሆኑን ከሕይወት ጭንቀቶቹና ከድህነት ችግሮቹ ለመዳን መንገዶች መሆናቸውን ሁልጊዜ ያስታውሳል። ይሄ ታሪክ እዚህ ጋር ያበቃል። ይህን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።